ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከመጽሐፍ ቅዱስ የተውጣጡ 5 ጥያቄዎች አሉና እነሆ መልሳችሁን በኮሜንት ስር አስቀምጡልን። ጥያቄ ቁጥር 1 በእግዚአብሔር የተፈጠረው የመጀመሪያው ሰው ማን ነበር? ሀ አዳም፣ ለ ኖህ፣ ሐመሩሃ አብርሃም። እነሆ መልሳችን ሀ አዳም የሚለው ይሆናል። ጥያቄ ቁጥር 2 ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለመጀመሪያ ጊዜ ያየው ማን ነበር? ሀ ጴጥሮስ፣ ለ መቅደላዊት ማርያም፣ ሐመሩሃ ቅዱስ ዮሐንስ። እነሆ መልሳችን ለመቅደላዊት ቅድስት ማርያም። ጥያቄ ቁጥር 3 የመጀመሪያው የእስራኤል ንጉስ ማን ነበር? ሀ ሳሙኤል፣ ለ ዳዊት፣ ሐመሩሃ ሳኦል። እነሆ መልሳችን ሐመሩሃ ሳኦል ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 ዶሮ ከመጮሁ በፊት ኢየሱስ ክርስቶስን 3 ጊዜ ካደው ማን ነበር? ሀ ይሁዳ፣ ለ ዮሐንስ፣ ሐመሩሃ ጴጥሮስ። መልሳችን ሐመሩሃ ጴጥሮስ ይሆናል። ጴጥሮስ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 5 ደርሰናል። ጥያቄ ቁጥር 5 የ7 ዓመት ጥጋብና የ7 ዓመት ረሃብን የሚያሳየውን ህልም ለፈርዖን የተረጎመለት ማን ነበር? ሀ ሙሴ፣ ለ ዮሴፍ፣ ሐመሩሃ ዳንኤል። መልሳችን ለዮሴፍ ይሆናል። ዮሴፍ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 6 ኢየሱስ ክርስቶስ ከመሰቀሉ በፊት ወታደሮቹ በራሱ ላይ ያደረጉት ምን ነበር? ሀ የእሾህ አክሊል፣ ለ የወርቅ አክሊል፣ ሐመሩሃ የብረት አክሊል። እነሆ መልሳችን ሀሌታ ውሃ ይሆናል። የእሾህ አክሊል ብላችሁ ከመለሳችሁ ትክክል ናችሁ። መልሳችሁን በኮሜንት ላይ አስቀምጡልን። ከ6ቱ ስንት እንደመለሳችሁ። ለዩቲዩብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱን ከወዲሁ እናመሰግናለን። ባይ፣ ደህና ሁኑልን።